ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በአውሮፓ የመረጃ ሰዓታችን ትልቅ መረጃዎችን ከዝውውር ጋር አያይዘን በስፋት የምናነሳው ከሀያላን ክለቦች በባርሴሎና ቤት የዝውውር ጉዳይን በስፋት እናስመለከታችኋለን። ከሪያል ማድሪድ ጋር በተያያዘ የሚጠበቅ ትልቅ ስብሰባ አለ። ሁለት አካላት ፊት ለፊት ይገናኛሉ። ማድሪድ ቤት ትልልቅ የዝውውር መረጃዎችን ሰምተናል። በሜዳወሬ ዩቲዩብ ቻናል ቆይታ ስታደርጉ እነኝና ሌሎች መረጃዎችን ትከታተላላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። በፕሪሚየር ሊጉ በዝውውር መስኮቱ አጫጭር ስፖርታዊ መረጃዎችን ከተጠናቀቁ ዝውውሮች ጀምሮ እናስመለከታችኋለን። የሚጠበቁ ዝውውሮች አሉ። ድርድሮች ከምን ደረሱ የሚለውን እናደርሳችኋለን። ሲቲ ትልቅ እድል ከእጁ ገብቷል። በሮድሪ ጉዳይ ላይ እንዴት ይጠቀሙበታል የሚለውን እናነሳዋለን። ሲቲ ቤት አዲስ ያሳወቁንም ነገር አለ። ከቼልሲ ጋር በተያያዘ በዣቪ አሎንሶ ቡድን ውስጥ አንድ ነገር ቀርቷል እየተባለ ነው። እንነግራችኋለን። ያስፈርማል ወይ የሚለው ይጠበቃል። ከዛ ውጪ በፕሪሚየር ሊጉ ባለፉት ጥቂት ዓመታት ውስጥ ዋንጫ ያነሱ 3 አምበሎች አንዱ ቼልሲ ቤት እንደደረሰ ይታወቃል። ተጨማሪ መረጃ ስናነሳ የዝውውር መስኮቱ ላይ ቼልሲ ቤት እንቅስቃሴዎችን በተጨማሪነት ይዘናል። ባለፈው ዓመት ኮዲ ጋክፖን የተመለከተ ልዩ ጥንቅርና ማርክ ማክአደም በሊቨርፑል ዝውውር ላይ የሚለን ነገር አለ። ሊቨርፑል ተከላካይ ሊያመጣ እየተመለከተ ነው። የፕሪሚየር ሊግ ልምድ አለው፣ ግን ከፕሪሚየር ሊግ ውጭ ነው ያለው። ዝውውሩ እናነሳዋለን። በዩናይትድ በኩል በዝውውር መስኮቱ ላይ የሚጠበቁ ሰፋ ያሉ መረጃዎችን በተመለከተ በተለይም ቤን ጃኮብስ ሰፋ ያለ ሀተታን ይዞ ወጥቷል። በዩናይትድ ዝውውር ጉዳይ ላይ እናጠረዋለን። ከዛ ውጭ የማንቸስተር ዩናይትድ ሰዎች ከሰር ጂም ራትክሊፍ ጀምሮ ምን እያደረጉ ነው በዝውውር ላይ የሚለውን እንነግራችኋለን። በዩናይትድ በርካቶች የተቃወሙትን አንድ ዝውውር የቡድኑን ወሳኝና ቁልፍ ተጫዋቾች በብሩኖ ፈርናንዴዝ ጀምሮ እናነሳለን። ሰፋ ያለ ጥንቅር እንደ ሁልጊዜው ተካቷል። በአርሰናል የመረጃ ሰዓታችን አሁናዊ አርሰናልን በተመለከተ ከወቅቱ ያገኘነውን መረጃ እናካፍላችኋለን። በዝውውር ጉዳይ አርሰናሎች የሚጠብቁት ሁለቱን ብራዚላዊ ነው። ብራዚላዊ ጋዜጣ አንድ ትልቅ መረጃ ይዞ ወጥቷል። በሁለቱ ዝውውር ላይ አዳዲስ ጉዳዮችን ስናገኝ አርሰናልን ካምፕ ስለተቀላቀለም ተጫዋችን እነግራችኋለን። ላይክ ካረጋችሁ ለኛ በብዙ ይጠቅመናል። ላይክ አድርጉን። በሳመሻ ሳጥናችን ላይ ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። የ100,000 ሰብስክራይበር ጉዟችን ወደ ቤተሰቦች ኦልሞስት ወደ 250 ሰብስክራይበር ብቻ ይቀረናል። አሁንም ሰብስክራይብ እያረጋችሁ ለ100,000 ጥቂት በሚቀረው ቻናላችን ቤተሰብ ሁኑ። መልካም ቆይታ በድጋሚ። በአፍሪካ ጉዳይ እንጀምር ውድ ቤተሰቦቻችን። ፈረንሳዊ አሰልጣኝ ሃርቬ ሬናርድ ወደ ኮት ዲቫር ብሔራዊ ቡድን ሊመለሱ እንደሚችሉ እየተዘገበ ይገኛል። አሰልጣኝ ሃርቬ ሬናርድ አሰልጣኝ ኤሜርሴ ፋኢን በመተካት ቡድኑ ይረከባሉ ተብሎ ይጠበቃል። ሃርቬ ሬናርድ ከዚህ በፊት በ2015 የኮት ዲቫር ብሔራዊ ቡድን እየመሩ የአፍሪካ ዋንጫ ማሳካታቸው የሚዘነጋ አይደለም። የኮት ዲቫር ብሔራዊ ቡድን ከዓለም ዋንጫ በኋላ ከአሰልጣኝ ኤመርሰን ፋኤ ጋር መለያየቱ ይታወቃል። በእርግጥ ኮንትራታቸውን እንደማያራዝምላቸው ከታወቀ በኋላ ነው እሳቸውም ለቀው ሄዱት። ስለዚህ ባለልምዱ ሰው ሃርቬ ሬናርድ ዳግም በአፍሪካ ምድር ዳግም በኮት ዲቫር ብሔራዊ ቡድን ልናያቸው እንችላለን። ቭላድሚር ፔትኮቪች የአልጄሪያ አሰልጣኝ ሆነው አይቀጥሉም ተብሏል። ሁለቱም ወገኖች በስምነት ይለያያሉ ነው የተባለው። ከዚህ ጋር በተያያዘ እንግዲህ በትልቁ ሲጠበቅ የነበረው የእሳቸው መቀጠል አልተሳካም። ሌላው የኬፕ ቨርዴ አሰልጣኝ ቡቢስታ ከታሪካዊ የዓለም ዋንጫ በኋላ ከኬፕ ቨርዴ ዋና አሰልጣኝነት ቦታቸው ለቀዋል። አሁን ላይ ሞሮኮን ክለብ አሬስ ቤርካኔን አዲስ አሰልጣኝ ሆነው መሾማቸው ይፋ እየተደረገ ይገኛል። ኬፕ ቨርዴ በየትኛው የአፍሪካ አቅጣጫ እንደምትገኝ እንኳን የማያውቅ በርከት ያለ የዓለም ሕዝብ ነበረ። በኋላም ላይ ኬፕ ቨርዴ በ22 ልጆቿ በዓለም ላይ ታውቃለች። ከዛ ውስጥ አንዱ ቮዚኒያ ነው፣ ግብ ጠባቂው ቮዚኒያ። ዝውውሩ ተጠናቋል። የቺሊውን ክለብ ኮሎ ኮሎን ተቀላቅሏል። 40 ዓመቱ ላይ ይገኛል። በነገራችን ላይ የ1 ዓመት ኮንትራት ፈርሟል። በተጫዋቹ በኩል በነፃ ወኪል እንዳገኙት ግን እንዲሁ የሚዘነጋ አይደለም።
የባርሴሎና ተጫዋች ፌርሚን ሎፔዝ የጻፈው ደብዳቤ ትንሽ ለየት ያለም ትንሽ አነጋጋሪም ትንሽ ያልተጠበቀም አይነት ደብዳቤ ነው። ባርሴሎና ከወደደኝ ፍቅሩን ያሳየኝ ያለ ነው። ከባርሴሎና ጋር ኮንትራት አለኝ፣ በእግር ኳስ ግን ምን እንደሚፈጠር አላውቅም የሚለው የባርሴሎና ተጫዋች ፌርሚን ሎፔዝ በክለቡ ይቆያል አይቆይም በሚለው ጉዳይ ላይ ለየት ያለ መልከታን ይዞ ወጥቷል። ከዚህ ጋር በተያያዘ ከጋዜጠኞች ለቀረበለት ጥያቄ ማለት ነው ባርሴሎናን እንደሚፈልገው ማሳየት አለባቸው። ፍላጎት ካላቸው ክለቦች መጥተው መደራደር ይችላሉ። በመጨረሻም ሁሉም ነገር ለውይይት መቅረብ ይችላል ብሏል። እንደ ፒኤስጂ ያለ ክለብ በፈለገ ቁጥር ሁልጊዜ ጥሩ እየሰራህ እንዳለ የሚያሳይ ምልክት ነው የሚለው ፌራን ቶሬዝ በመጨረሻ ከባርሳ ጋር ውል አለኝ ብሏል። በእግር ኳስ ምን ሊከሰት እንደሚችል በጨረሻ አይታወቅም፣ ነገር ግን አዎንታዊ ነገር ውል አለኝ፣ ጊዜው ስጄ ውሳኔ ሰጥበታለሁ ሲል ተደምጧል። ባርሴሎና እሱን ለማቆየት ያለው ፍላጎት ግን የአጥቂ ስፍራ ተጫዋቹን ዩሊያን አልቫሬዝን ማስፈረም ካልቻለ የሚለው በትልቁ ሲነሳ እንደነበር ይታወቃል። ባርሴሎና ቀጣዩን ትውልድ እየገነባ ይገኛል። በነገራችን ላይ በነ ላሚን ያማል ዙሪያ ማለት ነው። ጄሴቢሲው ፊርማውን አኑሯል ከክለብ ብሩጅ በ8.5 ሚሊዮን ዩሮ ዝውውሩ በይፋ ተጠናቋል። በእርግጥ ክለብ ብሩጅ 20% ከወደፊት ሽያጩ ላይ ከተጫዋቹ ላይ ያገኛል። የግራ ተመላላሽ ቦታ ላይ የሚጫወት ተጫዋች ነው። ጄሴቢሲው 18 ዓመቱ ነው። ቀጣዩ ቡድን እየተገነባ ነው ማለት ይቻላል። ላሚን ያማል 19 ዓመቱ ነው። ነፓው ኮባርሴ ፔድሪ በጣም ወጣቶች ያሉበት ምናልባት አተውታል ከተባለ በዚህ ክረምት ዩሊያን አልቫሬዝ ሊሆን ይችላል። በነገራችን ላይ ዩሊያን አልቫሬዝ በቀጣዮቹ ቀናት አትሌቲኮ ማድሪድን ይቀላቀላል። እስከ ኦገስት 10 ባለው ቀን ማለት ነው ሆኖ ተለይነን ተጫዋቹ በዛ ከተቀላቀለ በኋላ ዳግም ወደ ባርሴሎና ይሄድ ዘንድ አትሌቲኮ ማድሪዶችን በአካል ቀርቦ ያግባባል ነው የተባለው። የአትሌቲኮ ማድሪድ ሰዎች ግን ወደ ቡድኑ ከተመለሰ በኋላ ከቡድኑ ጋር ተቀላቅሎ ልምምድ ያደርጋል ሲሉ ተደምጠዋል። ባርሴሎና ሮድሪን እየተከታተሉ ነው። በእርግጥ ዝውውሩ ወደ ሪያል ማድሪድ የመሆን እድሉ ሰፊ እንደሆነ ይታወቃል። ለማንቸስተር ሲቲ ለመደራደር ፈቃደኛ መሆናቸውን በግልጽ አሳውቀዋል። የሮድሪ ውሳኔ መጨረሻው ቢሆንም ግን ማድሪድ ቤት እንዳለ ልቡ ይታወቃል። በዚሁም የማድሪድን መረጃ እናንሳ። ጆዜ ሞሪኖ እና ቪኒሲየስ ጁኒየር በር ዘግተው ቁጭ ብለው ሊያወሩ ነው። ውድ ቤተሰቦቻችን ቀኑ እንደ በርካታ የዜና ምንጮች የተለያየ ስለሆነ ግን ጆዜ ሞሪኖ እና ቪኒሲየስ ጁኒየር በር ዘግተው ሊነጋገሩ ነው። ጆዜ ሞሪኖ ለሪያል ማድሪድ የበላይ አመራሮች ባደረጉት ውይይትም አሁን በክለቡ የሚገኙ ኮከቦች በሙሉ በቡድን ውስጥ እንዲቆዩ ፍላጎት እንዳላቸው አሳውቀዋል። ሞሪኖ በተለይም ኬሊያን ምባፔ፣ ጁድ ቤሊንግሃም እና ቪኒሲየስ ጁኒየር ቢቆዩ በጣምራ ሊያጫውቷቸው ፍላጎት እንዳላቸው አሳውቀዋል። ነገር ግን የመጨረሻ ውሳኔ ፍሎሬንቲኖ ፔሬዝ መሆኑ በቪኒሲየስ ጁኒየር ላይ በማያጠራጥር ሁኔታ እሳቸው መረጃው አላቸው ተብሏል። በር ዘግተው የሚያደርጉት ውይይት ቪኒሲየስ ጁኒየርን በቀረበለት ተስማምተህ ፈርም ወይንስ በቀጣይነት ይጠበቃል? በርከት ያሉ የሪያል ማድሪድ የመረጃ ምንጮች ቪኒሲየስ ጁኒየር በግሉ አሁንም በማድሪድ የመቀጠል ፍላጎቱን አጽርተው ይናገራሉ። በቪኒሲየስ እና በማድሪድ መካከል ያለው የገንዘብ ልዩነት አሁንም ግዙፍ እንደሆነ ቢነገርም ሪያል ማድሪድ ቪኒሲየስ ጁኒየር በአመት 22 ሚሊዮን ዩሮ የሚያስገኝ ኮንትራት፣ ቪኒሲየስ ጁኒየር ደግሞ በተቃራኒው 30 ሚሊዮን ዩሮ የሚያስገኝ ኮንትራትና የምስል መብት ያካተተ የፊርማ ቦነስን ይፈልጋል። ይህ ሁነቶች ዝውውሩን እንዳቆዩት ዝውውሩን እንዳዘገዩት የተረጋገጠ ጉዳይ ነው። ከዚህ ጋር በተያያዘ ተጨማሪ መረጃዎችን በተከታታይ በሪያል ማድሪድ ጉዳይ ስናነሳ ይህን ርዕስም እያነሳ ነው እንገኛለን። መቋጫ ይጠበቃል። በጣም ትልቅ ሰበር ዜና የሚሆነው ግን ያው ወይ ፊርማውን መፈረሙ አሊያም ደግሞ ፊርማውን እንደማይፈርም ማሳወቁ ነው። ከዛ በኋላ ሪያል ማድሪድ ከሶስት አንዱን አማራጭ ይወስዳል። ተጫዋቹን ለገበያ አቅርቦ ይሸጠዋል። ተጫዋቹ ቆያለሁ አልሸጥም ካለ ደግሞ ተጠባባቂ ወንበር ላይ አመቱን ሙሉ ያስቀምጠዋል። በማድሪድ ቆያለሁ ካለ ደግሞ ባስቀመጠው ውል ያስፈርመዋል። በነገራችን ላይ አብዛኛውን የቪኒሲየስ ጁኒየርን ደሞዝ ማድሪድ ከምስል መብቱ ከሚያገኘው መክፈል እንደሚችል ይታወቃል። ጁድ ቤሊንግሃም እና ኬሊያን ምባፔ በሚቀጥለው ሳምንት ማድሪድን ይቀላቀላሉ። አሁን ላይ ቪኒሲየስ ጁኒየር ተቀላቅሏል። በእርግጥ ኬሊያን ምባፔ እና ጁድ ቤሊንግሃም ረጅም ርቀት ነው የሄዱት። በዓለም ዋንጫ ኦልሞስት የመጨረሻ ሁለት ጨዋታዎችን ማድረገው ነው የተመለሱት። በደረጃ ጨዋታ ላይ ተፋልመው ነበረ በእንግሊዝ እና በፈረንሳይ በኩል። ኬሊያን ምባፔን ካነሳን በነገራችን ላይ ባለፉት 5 ዓመታት ውስጥ ኬሊያን ምባፔን ያክል ገቢ ያስቆጠረ የለም። 210 የኬሊያን ምባፔ አሲስት መጠን በእርግጥ በሳላ ብቻ ነው የሚበለጠው። 51 አሲስቶች አሉት ባለፉት 5 ዓመታት። በግብና በግብ አስተዋጽኦ በድምሩ በአጠቃላይ ኬሊያን ምባፔን የሚስተካከል የለም። 261 የግብ አስተዋጽኦ አለው ባለፉት 5 ዓመታት ውስጥ። የኬሊያን ምባፔ ቁጥሮች በጣም ከፍ ያሉ ናቸው። ያው የባሎን ዶር ጥያቄ ይነሳል፣ ግን
በጣም አጠራጣሪ በሚባል ደረጃ ነው። ቪክተር ቫልዴቤነስ በ19 ዓመቱ ላይ የሚገኘው ተጫዋች የመሃል ተከላካይ ሆኖ መጫወት ይችላል። በትልቁ ከሪያል ማድሪድ ወደ ፊዮረንቲና አቅንቷል። በዝውውሩ ላይ እንግዲህ ሪያል ማድሪዶች ወጣቱን ተጫዋች ወደ ፊዮረንቲና እንዲያቀና ሲፈቅዱ በ8 ሚሊዮን ዩሮ ነው። ሪያል ማድሪድ 50 በመቶ ከወደፊት ሽያጩ ላይ ማግኘት በሚያስችለው የዝውውር ሂሳብ ሰጥቶታል። 5 ሚሊዮን ዩሮ ወጪ ማድረግ የሚችል ተጫዋች ብለውት ነበረ ትራንስፈር ማርኬቶች። ማድሪድ ግን ተጨማሪ 3 ሚሊዮን ዩሮ አግኝተውበታል። 19 ዓመቱ ነው። በመሃል ተከላካይነት መጫወት ይችላል። በአንድ ወቅት ከመድፈኞቹ ጋር ስሙ በስፋት ሲነሳ የነበረ ተጫዋች ነው። ግን አርሰናሎች ለዋና ቡድን ሳይሆን በረጅም ጊዜ በቡድን ውስጥ እንግዲህ እድገቱን አይተው ሊያጫውቱት የሚፈልጉት አይነት ተጫዋች ነበረ። ግን ዝውውሩ ወደ ፊዮረንቲና ሆኗል። በተለይም ለተጫዋቹ እድገት የመጫወቻ ደቂቃ በጣም እንደወሳኝ ከታዩ ጉዳዮች ውስጥ ነው። በሪያል ማድሪድ በኩል የቀድሞ የሲቲ ተጫዋች ክለቡን እንደተቀላቀለ ይታወቃል። ቤርናንዶ ሲልቫ እኔ በርካታ አርአያ የሚሆኑ ተጫዋቾች አሉኝ፣ ዚነዲን ዚዳን፣ ሪዮ ኮስታ እና ሉካ ሞድሪች ናቸው ብሏል። በተለይም ሞድሪች ለእኔ ትልቁ አርአያ ነው፣ ነገር ግን በሜዳ ላይ ብቻ ሳይሆን ከሜዳ ውጪ ነው ሲል ተደምጧል። ማድሪድ የዓለም ታላቁ ክለብ ነው የሚለው ቤርናንዶ ሲልቫ ፖርቱጋል አማካይ ቤርናንዶ ሲልቫ አዲሱ ክለቡ ሪያል ማድሪድን ከተቀላቀለ በኋላ በይፋ ልምምድም ጀምሯል። ሪያል ማድሪድ ጥያቄውን ሲያቀርብ ላይ ለመቀበል ሁለቴ እንኳን ያላሰብኩበት ዝውውር ያለው ቤርናንዶ ሲልቫ አክሎም ብዙ ጊዜ ከሪያል ማድሪድ ጋር መጫወቴ ስለ ክለቡና ስለ ቤርናቢዮ ስለ መጫወት አስፈላጊነት እንዲሰማኝ ያደርጓልና በተቃራኒው ስፋለማቸው ምርጥ መሆናቸውን አውቄያለሁ እያለ ይገኛል። አሁን በቤርናቢዮ ለመጫወት በቅድመ ውድድር ዝግጅት ልምምድ እያደረገ ሲገኝ በጆዜ ሞሪኒዮ ቡድን ውስጥም እንደ ቁልፍ ተጫዋች ሆነው ከሚያገለግሉት አንዱ ቤርናንዶ ሲልቫ ይሆናል ተብሎ ይጠበቃል። በዝውውር መስኮቱ ላይ ሚካ ጎትስ በፓሪስ ሰን ዠርሜን ይጠበቃል። በጣም ለየት ያሉ ሀሳቦችን ግን አንስቷል። የዓለማችን ምርጥ በቀኝ ክንፍ የሚጫወት ተጫዋች ተጠይቆ ነበረ። ዴምቤሌ፣ ኑኖ ሜንዴሽ እና ያማል አለ። ከዛ በኋላ በዓለማችን ላይ ምርጥ የክንፍ አጥቂዎችስ ተብሎ ሲጠየቅ ክቫቻ ክቫራተስኬሊያን፣ ኔይማር እና እኔ ሲል ተደምጧል። እኔ የዓለማችን ምርጡ የቀኝ ክንፍ አጥቂ ነኝ እያለ ይገኛል። ወደ ቤተሰቦቻችን በግራ ክንፍ አጥቂነት ማለት ነው። የግራ ክንፍ ምርጡ አጥቂ ነኝ እያለ ነው። በፓሪስ ሰን ዠርሜን ይጠበቃል። ያው ይሄ ዝውውር ደግሞ በአርሰናልና በብራድሌ ባርኮላ መካከል ውይይት፣ ድርድር እንዲያደርጉ በር እንደከፈተላቸው የሚዘነጋ አይደለም። በእርግጥ ያ ዝውውር በሊቨርፑል ደጋፊዎች ዘንድ እንዳልተወደደ አሁንም በስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ በስፋት እየቀረበልን ይገኛል። በኢንተር ማያሚና በኬቨን ደብሮይና መካከል ለጊዜው ድርድር እንደሌለ ፋብሪዚዮ ሮማኖ አረጋግጧል። ከሰሞኑ በርከት ያሉ እንግዲህ ምንጮች ኬቨን ደብሮይና መዳረሻ በኢንተር ማያሚ ይሆናል ተብሎ ሲጠበቅ ነበረ፣ ግን አሁን ላይ ድርድር እንደሌለ ተረጋግጧል። በኬቨን ደብሮይና በኩል በናፖሊ ይቆያል ወይንስ የሚለው የመጨረሻ ውሳኔ እስኪወሰን ድረስ ማለት ነው። ከዛ ውጭ የተጠናቀቀ ዝውውር አለ። በቦሩሲያ ዶርትመንድ በበርካታ ክለቦች ሲፈለግ የነበረውን የ18 ዓመቱን ኮንስታንቲኖስ ካራስታትን ከጌንክ በ32 ሚሊዮን ዩሮ አስፈርመዋል። ከዛ በኋላ ከሆነ ዓመት በኋላ እንደተለመደው ይህን ተጫዋች ለማስፈረም በ32 ሚሊዮን ዩሮ ያስፈረመው ዶርትመንድ እስከ 100 ሚሊዮን ዩሮ እንደሚለጥፍበት ይታወቃል። ኮስ በፈጠራ ችሎታውና በጨዋታ ብልህነቱ በታክቲካል ብቃቱ በበርካቶች የሚወደሰው ሰው ቦሩሲያ ዶርትመንድ ደርሷል። ዶርትመንድ የዛሬን ያደርገውና እንዲህ ከመቀዛቀዙ በፊት የክሎፕ ዶርትመንድ ዓለም ላይ በጣም ተወዳጁና ዝነኛው ቡድን እንደነበረ የሚዘነጋ አይደለም። የኔይማር አባት ኔይማር የብራዚል ብሔራዊ ቡድን ለሱ አብቅቷል ብሎ ሊያስብ ይችላል። እኔ እንደማስበው ይላሉ አባቱ። ግን ኔይማር ለብራዚል የመጫወት አቅም ያለው ነገር ግን ምን እንደሚፈጠር አናውቅም ብለዋል። ኔይማር ስለ አባቱ ንግግር ሲጠየቅ የምጫወተው እሱ ሳይሆን እኔ ነኝናም ስለ እኔ ስሜት ነው የማውቀው፣ ለብራዚል ድጋሚ አልጫወትም ብሏል። ጫማ ስለ መስቀልም እያሰብኩ አይደለም ብሏል ኔይማር ጁኒየር። ኔይማር ማለት በትላንትናው ዕለት የዓለም ክብረ ወሰንን ሰብሮ ከባርሴሎና ወደ ፓሪስ ሰን ዠርሜን ያቀና የዓለማችን አሁንም በዝውውር መስኮቱ በጣም ትልቅ ገንዘብ የወጣበት ተጫዋች ነው። ከሮሜሎ ሉካኮ በላይ ነው ለሱ የሚወጣው ገንዘብ፣ ወደ 400 ሚሊዮን ዩሮ በላይ ወጥቶበታል። ሮሜሎ ሉካኩም ወደዛ የሚጠጋ ገንዘብ ነው። ግን የዓለማችን ውዱ ተጫዋች ኔይማር ነው አሁን በዚህ ሰዓት ላይ በአንድ ዝውውርም በአጠቃላይ ዝውውርም ከጫማ መስቀል ጋር በተያያዘ እያሰብኩበት አይደለም ብሏል። ወደ ብራዚል ብሔራዊ ቡድንም ዳግም አልመለስም፣ እኔ ነኝ ስሜቴን የማውቀው ሲል ተደምጧል።
ክርስቲያኖ ሮናልዶ የሰርግ ፕሮግራሙ መራዘሙን የነገረችን እህቱ ነበረች። አሁን እየወጡ ባሉ መረጃዎች በተለይም ከፖርቱጋል አካባቢ የሮናልዶ ሰርግ በሚቀጥሉ ጥቂት ቀናት ውስጥ ይካሄዳል የሚሉ መረጃዎችን ወይም በዚህ ኦገስት ወር በሚቀጥሉ ጥቂት ቀናቶች ይደረጋል ተብሏል። ሮናልዶ ማለት ከ16 ዓመት በፊት ልክ በዛሬዋ ቀን 7 ቁጥር መለያን ከራውል የተረከበበት በማድሪድ ታሪክ መጻፍ የጀመረባቸው ቀኖች ነበሩ ማለት ይቻላል። በ7 ቁጥር መለያ 403 ጨዋታ 417 ጎል 119 አሲስት አለው። ከተጫወተው ጨዋታ በላይ ግቦችን በማድሪድ ቤት ማስቆጠር የቻለ የማዴራው ፈርጥ ነበረ። ከሮናልዶ በኋላ ህይወት በማድሪድ በኮከብ ደረጃ ሳይሆን ኮሌክቲቭሊ እየተመራ ነው ማለት ይቻላል። ቡድኑ በአጠቃላይ ነጥሮ በዛን ያክል ደረጃ የወጣ ተጫዋች ማግኘት ይቸግራል። በባርሴሎና ሜሲን በተመሳሳይ በአጠቃላይ ግን ለማድሪድ ደጋፊዎች ከሮናልዶ ማትረሱት ቅጽበት ማድሪድ በነበረ ሰዓት ጻፉልን። ቻናል ላይ ትገኛላችሁ ወዶቻችን። ለሰዓቱ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። መረጃውን ማካፈላችሁ ነኝ። በነገራችን ወደ ቤተሰቦቻችን ዩቲዩብ ቻናል የ100,000 ሰብስክራይበር ቤተሰብ ልንሆን ጥቂቶች ብቻ ይቀሩናል። ባለፉት ዓመታት በከፍታ ስንደመጥ ይሄን መረጃ እስካሰናዳንበት ሰዓት ድረስ ወደ 250 ሰብስክራይበር ብቻ ይቀረናል ለ100,000። እናንተ ውድ አድማጮቻችን ከልብ እናመሰግናለን። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት የጉዟችን ቤተሰብ ስለሆናችሁ አምባሳደር መሆናችሁ ሌሎች ሰብስክራይብ እንዲያደርጉ ጥረት የምታረጉ መረጃዎቻችን ላይክ እያደረጉ ሌሎች እንዲመለከቱ ለምታበረታቱ ሁሉ ልባዊ ምስጋናችን ከልብ የላቀ ነው። ሜዳ ወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።